አመት ተጠብቆ የሚደረግ የነብዩ የሚከበር በዓል የለም። ሐቂቃ አልይ አንድ የተናገሩት ንግግር ልጠቁማችሁ። ለው ካነ ዲን ቢሆን ኖሮ ቢራእይ በራእይ በሰው አስተሳሰብ ቢሆን ኖሮ ለካነ አስፈሉል ሁፍ የሚባለው አንድ ሰው ውዱ አድርጎ ጫማው ላይ ካልሱ ላይ የሚያብሰው ታውቁታላችሁ። በራእይ ቢሆን ኖሮ መታበስ የነበረበት ከስር ነበር እንጂ ከላይ አልነበረም። ከስር ነው ቆሻሻ ያለው። ነገር ግን ዲን በራእይ አይደለም፣ በአላህ በመልእክተኛው ትእዛዝ የሚመጣ ስለሆነ ያንን ነው የምንከተለው። በራሴ በፍላጎት የማደርገው ነገር አለ። ነብዩን መወድ ከሆነ ነብዩን ማፈቅር ከሆነ ሱናቸውን ሐይል አድርግ፣ ልከተላቸው፣ ልውደዳቸው፣ በሳቸው ሐያት ልኑር፣ ያዘዙትን ልታዘዝ፣ የከለከሉትን ልከልከል። እኛ እንደ ኢስላም የሞቱበትንም ቀን ሐዘን ውስጥ ነን፣ እንደ ሐዘን አናሳልፍም። አልታዘዝንም፣ ቀደምቶቹ አላደረጉትም። እንደዚህም ደግሞ የተወለዱበት ቀን ብለን ደግሞ ድግሱን ደግሰንም የምናደርገው ነገር የለም። ለምን? ቀደምቶቹ አቡበከር አላደረጉትም፣ ዑመርም ዑስማንም ሌሎችም አላደረጉትም። ይህ ነገር የተከሰተው በ362 አካባቢ ነው። ነብዩ ከሞቱ ከ362 ዓመት በኋላ ነበረ የተጀመረው። ስለዚህም ይህን ማድረግ የለብንም ነው። አነስ ማን ነው? ኢማሙ ማሊክ ረሕመቱላሂ ዐለይሂ ምን ይላሉ? መን ኢብተደአ ፊል ኢስላሚ ቢድዓተን የራሃ ሐሰነተን፣ በእስልምና ላይ አዲስ ነገር አምጥቶ መልካም ነገር ነው ብሎ የሚመለከት ካለ ፈቀድ ዘዐመ አነ ሙሐመድን ሰለላሁ ዐለይሂ ወሰለም ኻነ ሪሳላ፣ ሙሐመድ የአላህ መልእክተኛ መልእክቱን አበላሽቷል፣ ደብቋል፣ ዋሽቷል እያለ ነው። ለምን? አላህ በቁርአን ላይ አልየውመ ዛሬ አክመልቱ ለኩም ዲናችሁን ሞልቼዋለሁ፣ ወአትመምቱ ለኩም ዛሬ ዲናችሁን ሞልቻለሁ፣ ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም በእናንተ ፈጽሜያለሁ፣ አሟልቻለሁ፣ ወረዲቱ ለኩም ልእስላመ ዲና ከሃይማኖት በኩል እስልምናን ወድጄላችኋለሁ ብሎ አላህ የተናገረው ዲኑ ሙሉ መሆኑን ነቢዩ ሊሞቱ 81 ቀን ሲቀር የውሙ አረፋ ተራራ ላይ ሆነው የወረደች የቁርአን አንቀጽ ናት። ከዛ ምን አሉ? ፈማ ለም የኩን የውመኢዝን ዲነን፣ ያን ቀን ዲን ያልሆነ በነቢዩ ዘመን ዲን ያልሆነ ነገር ፈላ የኩኑ ልየውመ ዲነን፣ ዛሬ ዲን ሊሆን አይችልም። ወኢዛ ቁሪየ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና